የረሱል ሰለላሁ ዐለይሂ ወሰለም ቅርብ ወዳጃቸው ሰሃባ ማን ነበር? አቡበከር ሲዲቅ። ነብያችን ሰለላሁ ዐለይሂ ወሰለም በሶስተኛ ሰማይ ያዩት ማንን ነበር? ዩሱፍ ያዩት ነብዩላህ ዩሱፍን ነበር። የነብዩላህ አደም ዐለይሂ ሰላም የመጀመሪያ ልጅ ማን ነው? ወይኔ ያውቀው ነበረ። ሀቢል ነው በለው። ቃቢል። በረሱል ሰለላሁ ዐለይሂ ወሰለም ቤት ካደጉ ሰሃቦች ውስጥ አንዱን ጥቀስ። አንድ ብቻ። አንድ በረሱላህ ሰለላሁ አሊ ቢን አቢ ጣሊብ። አይደለም። የአሹራ ቀን በየትኛው ወር ትገኛለች? የአሹራ ቀን እንትና በአሹራ በሙሐረም ወር ነው የምትገኘው። የሙናፊቆች መሪ የነበረው ሰው ማን ነው? የሙናፊቆች መሪ በማን ዘመን? መልሱን ኮሜንት ላይ ያስቀምጡልን። ከነብዩላህ ሰለላሁ ዐለይሂ ወሰለም ህልፈት በኋላ በስድስተኛው ወር ያለፈችው ሴት ልጃቸው ማን ነበረች? ፋጡማ ረዲየላሁ ዐንሃ። ከልጆች መካከል ለመጀመሪያ ጊዜ እስልምናን የተቀበለው ሰሃባ ማን ተብሎ ይጠራል? ከልጆች ነው። ከልጆች ከሆነ አሊ ነው። ከረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ውስጥ ስሙ ቁርአን ላይ የተጠቀሰው ማን ነው? ከረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ውስጥ ስሙ ቁርአን ላይ የተጠቀሰው ማን ነው? ዘይድ ብን አልሐሪስ። አጎታቸው አቡ ለሃብ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከከዲጃ የወለዱት ልጆች ስንት ነበሩ? 7። ነብዩላህ ዒሳ ዐለይሂ ሰላም ያመኑበት ሰዎች ምን ተብሎ ይጠራሉ? ነሳራ ነው። አልሐዋሪጂን። ዑስማን ኢብኑ አፋን መጀመሪያ ላይ ያገቡት የረሱል ሰለላሁ ዐለይሂ ወሰለም ልጅ ማን ነች? ዘይነብ። ሩቂያ ነች። እሷ ከሞተች በኋላ ደግሞ ያገቧትን ኮሜንት ላይ አስቀምጡልን።